ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ልጆቼ ሰብስክራይበሮች ያመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ዛሬ ውላችን ያሳያችኋለሁ። አብረን እንዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የሰኞ ቀን ብሎጋችን ጀምረናል እና መጀመሪያ በቁርስ ነው። ቁርስ እንሰራለን። ከዛ በኋላ ቤታችን እናጸዳለን። በቃ ብዙ ነገሮች አሉ። ኢንሻአላህ እናሳያችኋለን። እና ብዙ ልጆች ብሎጌ እንደምትወዱ ነግራችሁኛል። ብሎጌን ለምትወዱ ልጆች ከልብ ያመሰግናለሁ። እኔም በቻልኩት መጠን ቆንጆ ቆንጆ አድርጌ ያቀርብላችኋለሁ። ባይ። እዚህ ጋር ያው በቁርስ ነው የጀመርነው። ቁርስ በመስራትና ከዛ ድንች በእንቁላል ነው የምንሰራው ቁርሳችን። እንቁላል ውድ ስለሆነ ቦሌ ነገር አባስተን ነው እንቁላል የምንበላው ማለት ነው። አንዱ እንቁላል 24 ብር ነው የምንገዛው። ግን አልሐምዱሊላህ እኔ አሁን ዶሮዎቼ እየወለዱልኝ ነው። ቤቴ ላይ ነው እንቁላል ያለኝና በየቀኑ ይወልዱልኛል ዶሮዎቼ። እና እንቁላል የተወደደባችሁ ለልጅ ምናምን እንደዚህ 3-4 ዶሮ ብትገዙ እንቁላል አትገዙም ማለት ነው። ዶሮ ካላችሁ እንግዲህ እንደዚህ ኑሮ በዘዴ ካልኖርን ኢትዮጵያ ላይ እንደ መዳም ቤት እንደፈለገን እንኖራለን ካለን ባይዘው አሁን ራሱ አረብ ቤት መዳም ቤት ራሱ ኑሮ በዘዴ እየኖሩ ነው። በጣም ኑሮ ስለተወደደባቸው እንደ ድሮ አይደለም። አንዳንድ ቤት ነው አሁን እኔ የምሰራበት ቤት የነበረ ማለት ነው። እኔ ረጅም ከ10 ዓመት በላይ ሰርቼባቸዋለሁ። ድሮ በጣም በቃ በሽ ነበረ። ተላዥ አንድ ነገር አይጎልም ነበረ። ፍሪጅ ሁሌ ሙሉ ነበረ። ግን ሰርተን ለመብላት ያው ጊዜ አልነበረንም። ታውቃላችሁ እዛ የምንኖር የመዳም ቅመሞች ምግቡ እያለ አንዳንዴ ለመስራት ጊዜ አይኖርምና አረብ ሀገር ራሱ ከኮሮና በፊትና ከኮሮና በኋላ በጣም ኑሮ ተወዷል። ከኮሮና በኋላ በሁሉም አረብ ሀገር ነው እንደ ድሮ አይደለምና እነሱ ኑሮ በዘዴ እየኖሩ ነው። ከዛ ሳሎናችን ጨርሰን አጽድተናል። ያው ይጥፋ ብሏል። ማሻላ ዛሬ የሚመጡ ሰዎች አሉብኝና እንግዶች ይመጣሉ። ልቀርጽላችሁ እችላለሁ ከመጡ። ሳሎን እንደዚህ ፏ አድርጌዋለሁ። በጧት ነው ያጸዳሁት፣ ግን የእቃ ቤቴ ምናምን ይቀራል። እሱን አጸዳለሁኝ። ይት ማሻላ ፏ ብሏላ። ትንሽ ይቀራል። እዛ ጋር ስፍራ ምናምን አለኝ፣ ትልቅ ስፍራ። እሱን አደርጋለሁኝ። እንግዲህ ጉዞ ወደዚህ መኝታ ክፍሌ ውስጡ ትንስ ብሏል። ይሄ እቃ ቤት ምናምን ኪችን ናት በቃች። እሱን አጸዳዳለሁኝ። ከዛ በኋላ ቤት ካጸዳዳሁኝ ከጨረስኩ በኋላ ጋይዝ ብሎግ ሲሰራ ሁሉም ነገር አይቀረጽም። ታውቃላችሁ፣ ይረሳል። በመሀል ሰው ይመጣል ምናምን በቃ አለ አይደል? ያስታወስኩት ነገር ነው የምቀርጸው። ዋና ነገሩና ልጄን ጸጉሯን አጥቢያት ጸጉሯን ሰራኋት ምናምን እና ማሪፋን አምጫት ምናምን የምትሉኝ ልጆች ይሄው አመጣኋት እና ጎበዝ ልጅ ናት ምናምን ብላችሁኛል። አመሰግናለሁ። አንዳንዶቹ ደግሞ ስራ አታሰረ ትጫወት ምናምን ትላላችሁና ትጫወታለች። ገና ልጅ ናት፣ ስራም እየሰራች አይደለም። ግን ምን ልበላ ከኔ ጋር ስላላደገች እኔ ስላላሳደግኳት በቃ ባህሪዬን ስሰራ ምናምን የሆነ ነገር ከሷ ጋር በብዙ ከሷ ጋር ማሳለፍ ስለምፈልግ ነው። የኔን ባህሪዬን እንድታውቅ የሷን ባህሪዬን እንዳውቅ ምናምን ትታዘዘኛለች አታዘዘኝም፣ ታከብረኛለች አታከብረኝም ምናምን ለማለት ነው እንጂ ስራ አላበዛባትም። ደግሞ ከአሁኑ መታዘዝ መስራት ምናምን ደግሞ መልመድ አለባት። ግዴታ ነው ይሄ ግዴታ ነው። አሁን ካላስለመድናቸው 7-8 ዓመት ካለፋቸው በኋላ በጣም ይጨማለቃሉ። ብዙ ጊዜ ቤታችን ከጨረስን በኋላ ካጸዳን በኋላ ወደ ጥግረራ ገባን። ከዛ በኋላ ነው ጸጉሯን ምናምን የሰራኋት። ግን ስለቀደመ ነው አስቀድሜ ስላስገባሁት ነው እና ቪዲዮን እና እዚህ ጋር ያው ልብሷን እያሳጠብኳት ነው። የራሷን ካልሲዎች ምናምን ትንሽ ልብሶችን ታጥባለች። ያው መልሼ ማጥባለሁ፣ ግን እስከ ለመልመድ ያክል ወይም በኋላ ትንሽ እንትን
ትንሽ ሲያድጉ ማለት ነው አይታዘዙም ብዙ ጊዜና ካሁኑ ትንሽ ትንሽ ነገር ከለመዱ በኋላ ለነሱም ይቀላቸዋል ስራ ማለት ነው። እዚህ ጋር ትንሽ ልብስ ነበረብን አጠበጠባ አረግንና ነገ እነዚህ ልጆች አሁን ትተናቸው ብንሄድ የሆነ ቦታ ብንሄድ የሰው ሸክም አይሆኑም። የራሳቸውን ነገር ራሳቸው ይሰራሉ። ልብሳቸው ራሳቸው ያጥባሉ። የበሉበትን እቃ ምናምን አለ አይደል? ብዙ ጊዜ ተጨማልቀው ያደጉ ልጆች ትልቅ ሲሆኑ ራሳቸውን መቻል በጣም ያቅታቸዋል። ግን ከልጅነት በትንሽ ነገር ራሳቸውን ችለው ያደጉ ልጆች ሲያድጉ በጣም ጠንካራ ነው የሚሆኑት። ለምንም ነገር አይበገሩም። ጎበዝ ናቸው ምናምን እና እዚህ ጋር ለእንግዳ በግ ታርዶ ነበረ ሳላሳያችሁ በጉን ምናምን ይሄ የተረፈ ስጋ ነውና ከዛ እንደዚህ ከታተፉልንና ቆራረጡልንና እኔና እህቴ አጥበን ምናምን ቀቀል ነው ማለት ነው። እንደዚህ ጨው አድርገን ሎሚ አድርገን ምናምን እጥብ አድርገን ካጠብነው በኋላ ሰርተን ግን ሳንበላ ደግሞ እኛ ወደ ሰርተንላቸው ምናምን ወንዶች ምናምን ነበሩ። ከዛ እኔና እሷ ሌላ ቦታ ሄደን ማለት ነው። በዛው ሙያዬን እያያችሁ ብዙ ጊዜ ሙያ የለሽም ምናምን ትሉኛላችሁ። በጣም ነው ስቀውና አይዘው እኔ ብዙ ምግብ የማብሰል እንትን የለኝም። ይሄ ምንድነው በግዴታ ነው የምሰራው እንጂ ባልሰራ ደስ ይለኛል። ይሄ ምግብ ልልመድ ምናምን እንዴት ልበላችሁ አንዳንድ ሰው በቃ አሳምሮ ምናምን የሚሰራ የሚሳካለት ሰው አለ። እኔ ብዙም እንደዛ አይደለሁም ማለት ነው። እዚህ ጋር ቡና እያፈላንላቸው ነው። ቡና ጠጥተናቸው ምናምን ጨስጨስ አድርገን ተመልሰን ደግሞ ወደ ሌላ ቦታ እንሄዳለን። እኔና እህቴ የሆነ ሙሽራ ያለችበት ቤት አለ። እዛ ሄደን ካረሳሁት ቀርጽላችኋለሁ ብዬ ነበር፣ ግን ስለረሳሁት አልቀረስኩላችሁም ማለት ነው። እና እኔ ብዙ ጊዜ ብሎግ ስሰራ ቀርጻለሁ ብዬ ብዙ በመሀል ምረሳው ነገር አለ ውዶቼ። ያው ማሳየት አለብኝ ነገር ነው። ሰውንም መቅረጽ አልወድም ምናምን። እዚህ ጋር ትንሽ ምግብ ምናምን ይዘን የሆነ ዘመድ ቤት ነው የሄድ ነው እኔና እህቴ። ከዛ ይበቃል ብሎግ እዚህ ጋር ይቁም።